ነፍስ ያለው ነገር ሁሉ የሙታንን መንደር ተቀላቅሎ ዓለም በሚያስፈራ ጭርታ ተውጣለች። ፍጥረተ ዓለሙ ባዶ ሆኗል። መላእክት፣ ሰዎች፣ ጅኖች፣ እንስሳቶች ሁሉም ሙተው አላህ ብቻውን ቀርቷል። ያ ቀን የአላህ ቁጣው እጅጉን ኃይሏል። ያ ቀን ለተጸጻቾች በሩ የሚዘጋበት ቀን ነው። ያ ቀን የቂያማ ቀን ነው። ፍጥረተ ዓለሙ በደረቅ ጭርታ ተውጦ ሳለ አላህ እስራፊል የተባለውን መልአክ በመቀስቀስ የመሰብሰቢያውን ጥሩምባ እንዲነፋ ያዘዋል። መልአኩም ለትእዛዙ እጅ በመንሳት ለዕለቱ የተዘጋጀውን ጥሩምባ በከፍተኛ የድምፅ ኃይል ሲነፋ ነፍስ ያለው ነገር ሁሉ ከሙታን መንደር መትመም ይጀምራል። ሰዎች፣ ጅኖች፣ መላእክት፣ እንስሳትና ሌሎች ፍጥረቶች የጥሩምባውን ድምፅ ሲሰሙ ሁሉም በያሉበት ይባንናሉ። የሰው ልጆችን በዚህ አስፈሪ ድምፅ በመበርገግ ከአደም ጀምሮ እስከ መጨረሻ ያለ ትውልድ ሁሉ ከሰውነቱ አፈር እያራገፈ ከቀብሩ መነሳት ይጀምራል። ሁሉም እርቃኑን ነው፣ ጫማ የለም፣ ልብስ የለም። ሁሉም እንደተወለደ ሆኖ ከቀብሩ የተነሳ መሰብሰብ ይጀምራል። ትዕይንቱ እጅጉን ያስፈራል። ሰዎች በከፍተኛ ግራ መጋባት ውስጥ ናቸው። ሁሉም ደንግጧል። ዝንተ ዓለም ከተጋደመበት ለምን እንደተነሳ አያውቅም። ድንጋጤው ይህን ለማስተንተን ፋታ አይሰጥም። ሁኔታው ለሁሉም ያስደነግጣል። ማንም ስለ ማንም ማሰብም ሆነ መጨነቅ አይፈልግም። በዚህ ሁኔታ ሁሉም ወደ መሰብሰቢያይቱ ምድር ወደ አርዱል ማሕሸር ይተማሉ። ያቺ ምድር እኛ የምናውቃት ምድር አይደለችም። ያቺ ምድር ለሂሳብ ብቻ የተፈጠረች ምድር ናት። ምንም አይነት ወንጀል አልተፈጸመባትም። ዚና አልተሰራባትም። ደምም አልፈሰሰባትም። ንጹህ ምድር ናት። ፍጥረታት ወዴት መሄድ እንዳለባቸውና ወዴት እንደሚሄዱ ሳያውቁ ዝም ብለው ወደዚያች ምድር በጅምላ ይነዳሉ። ከፊሉ ሰው እየጋለበ ወደዛች ምድር ያቀናል። ሌላው በፍጥነት እየተራመደ ይሄዳል። ሌላው በፊቶቻቸው እየተንከባለሉ በግዳቸው ይሄዳሉ። ሁሉም እንደየሥራው ጥራት የአካሄዱ ሁኔታ ይለያያል። ያን ቀን ማንም ማንንም ሊያናግር አይችልም። ብቻ ሁሉም ከራሱ ጋር ያወራል። እቺ ምድር እኛ የምናውቃት ናት ወይስ ሌላ ናት እያሉ በውስጣቸው ይጠይቃሉ። እኛ የምናውቃት ብትሆንማ የታሉ ወንዞቿ? የታሉ ጋራ ሸንተረሯ? የታሉ ሸለቆዎቿ? እያሉ በማሰላሰል ወደ መሰብሰቢያው ያመራሉ። ሁሉም በማያውቋት ምድር ላይ ሆነው በፍራቻና በግርምት ዙሪያቸውን በመመልከት ሲዋልሉ ድንገት ከወደ ላይ በኩል በሚያስፈራ መልኩ ሰማዩ ይሰነጠቃል። ሁሉም ድንብርብሩ ይወጣል። የሰማዩ መሰንጠቅ ያስከተለው ከፍተኛ ድምፅ ሁሉንም ወደ ላይ ቀና ብለው እንዲመለከቱ ያስገድዳቸዋል። ከዚያም የሁሉም አይን ተሰንጣቂው ሰማይ ላይ ይፈጣል። ሰማዩም እየተሰነጣጠቀ መላእክቱም እየተሸከመ ይወርዳል። ይህ ሁኔታ ለሰው ልጆች ጉልበት አንበርካኪ ፍርሃትን ይለቅባቸዋል። ከዛም በመደናገጥ ሰዎች ለመላእክት እናንተ መሃል ጌታችን አለ ወይ ብለው ይጠይቃሉ። መላእክትን በመንቀጥቀጥ ጌታችን እኛ መሃል የለም፣ ነገር ግን ይመጣል ይላሉ። በዚህ መሃል ሰዎች በድንጋጤና በዝምታ ተውጠው ሳለ የዓርሽ ተሸካሚው መላእክት የፍጥረተ ዓለሙን ጭርታ በተስቢሕና በተህሊል እያደመቁ ይወርዳሉ። ሁሉም መላእክት በሰልፍ ሆነው ቦታቸውን ከያዙ በኋላ አላህ በፈለገበት ዙፋኑን ያስቀምጣል። ከዚያም ከነንግሥናውና ከነልቅናው ወደ ፍርዱ ቦታ ይወርዳል። ያን ጊዜ ሁሉም በፍርሃት ይዋጣል። መላእክት፣ ጅኖች፣ ሰዎች ሁሉም ፍርሃት ድንበሩን ያልፍባቸዋል። ማንም ምንም አይተነፍስም። አካባቢው እንኳ ምንም በፍጥረታት ቢሞላ አላህ ሲወርድ ጭር ይላል። ከዚያም አላህ እናንተ የሰው ልጆችና ጅኖች ሆይ ከተፈጠራችሁበት ጊዜ ጀምሮ እስካሁን ድረስ እኔ እናንተን ሳዳምጥና ሥራችሁን ስመለከት ቆይቻለሁ። ዛሬ እኔም በጥሞና አድምጡኝ። እነሆ የሥራችሁ ውጤት የተመዘገበበት መዝገብ በእያንዳንዳችሁ ላይ ይነበብላችኋል። በዛ መዝገብ መልካምን ነገር ያገኘ አላህን ያመስግን፣ ነገር ግን መጥፎ ነገርን ያገኘ ራሱን እንጂ ማንንም መውቀስ አይችልም በማለት የስብስቡን መክፈቻ ተናግሮ ሕዝቡን በፍርሃት ይውጣል። ይህን ሲሰሙ ሁሉም ይደነግጣሉ። በድንጋጤ እንባ ከምንጩ ይደርቃል። ሰው ሁሉ እንደ ሰካራም ይዋልላል። የአላህ ቁጣ ያሸበራቸው መላእክትም ሰልፋቸውን ይዘው የሚሆነውን ይጠባበቃሉ። መላእክቱ የሰው ልጆችን ዙሪያ በመክበብ መሄጃ ማምለጫ ያሳጧቸዋል። ፀሐይ በሁሉም ሰው ጭንቅላት ስንዝር ርቀት ላይ ትገኛለች።
ቃጠሎም አይሏል። ከፀሐዩ ንዳድ ብዛት ሰው አናቱ እንደፈላ ውሃ ይንተከተክ ጀምሯል። ሰው የገዛ ላቡ እንደ ወንዝ ያሰምጠው ይዞታል። ግማሹ እስከ ቁርጭምጭሚቱ፣ ግማሹ እስከ ጉልበቱ፣ ከፊሉ እስከ ወገቡ፣ ሌላው ደግሞ እስከ አንገቱ። ብቻ አካባቢው በሰዎች ላብ አስፈሪ ማዕበልን ፈጥሯል። ምንም ጥላ የሚባል ነገር የለም። ቦታው እልም ያለ በረሃና ለጥ ያለ ሜዳ ነው። ሰው በዚህ አንተክታኪ ንዳድ ውስጥ ሳለ ከወደ አላህ በኩል አንድ ጥሪ ይመጣል። ያን ጥሪ ረሱላችን የኔ ጣፋጭ ዓለይሂ ሰላቱ ወሰላም ሲገልጹልን እንዲህ ይላሉ። ጥላ የሚባል ነገር በማይኖርበት ቀን አላህ ሱብሓነሁ ወተዓላ 7 ሰዎችን በራሱ ጥላ ያስጠልላቸዋል። አንደኛ ፍትሃዊ መሪ፣ ሁለተኛ አላህን በመገዛት ያደገ ወጣት፣ ሶስተኛ ዘወትር በመስጂዶች ላይ ልቡ የተንጠለጠለ ሰው፣ አራተኛ ሁለት ለአላህ ብለው የተዋደዱና ከተለያዩም ለሱ ብለው የሚለያዩ ሰዎች፣ አምስተኛ ባለጸጋና ቆንጆ ሴት ለሐራም ስትጠራው አላህን እፈራለሁ ያለ ሰው፣ ስድስተኛ በቀኙ ሲመጸውት ከግራው የሚደብቅ ሙክሊስ የሆነ ሰው፣ ሰባተኛ ብቻውን አላህን አስታውሶ የሚያለቅስ ሰው። ያን ቀን እነኚህ 7 አይነት ሰዎች ከዛ ሐሩር ይድናሉ። በዚህ ሁኔታ ነው እንግዲህ አላህ ሱብሓነሁ ወተዓላ ለኔ ልቅና ሲሉ የተዋደዱ የታሉ ዛሬ ጥላ በሌለበት ቀን በጥላዬ ስር አስጠልላቸዋለሁ በማለት ከፍጥረታት መካከል የሚጣራው። አሁንም ሁሉም ቦታውን እንደያዘ ጥላ ቃል የተገባለት በዓርሽ ጥላ ስር ተጠልሏል። ሌላው የፀሐይቱን የማይቻል ንዳድ በጸጋ ተቀብሎ አናቱን እያንተከተከ ትርምሱ መላቅጡን አሳጥቶታል። ሁሉም ሒሳብ የሚደረግበትን ጊዜ እየተጠባበቀ ነው። በዚህ ሁኔታ ነው እንግዲህ 50,000 ዓመት ህዝቡ የሚተራመሰው። ህዝቡ እያለቀሰና እየጮኸ እየተተራመሰ 50,000 ዓመት ይጠናቀቃል። አላህ ይዘንልን። ይህ 50,000 ዓመት ከተጠናቀቀ በኋላ ሰው መላ ፍለጋ ተሰባስቦ እሪ ማለት ይጀምራል። በመጨረሻም አንድ ውሳኔ ላይ በመድረስ ሰው ሁሉ አባታቸው አደም ላይ በመሄድ ሒሳብ እንዲደረግላቸውና ከዚህ መከራ እንዲገላገሉ ዘንድ አላህን እንዲያማልዳቸው እንዲህ በማለት ይጠይቁታል። አደም ሆይ አንተ የሰው ልጆች ሁሉ አባት ነህ። አላህም በእጁ ነው የፈጠረህ፣ ከራሱ መንፈስም ነው የነፋብህ። ከዛም መላእክትን ለአንተ ክብር እንዲያጎበድዱ አዞልሃል። ታዲያ አትመለከትም እንደ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን፣ ሒሳብ ያድርግልንና ይገላግለን ይሉታል። ይህን ጊዜ አደምም ጌታዬ ከዚህ በፊት ያልተቆጣውንና ከዚህ በኋላ የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። ከዚህ በፊት እኔም የከለከለኝም በለስ በልቼ አስቆጥቼዋለሁና ላማልዳችሁ አልችልም። ይልቁንስ ሌላ ሰው ጋር ሂዱ፣ ኑሕ ጋር ሂዱ፣ ነፍሴ ነፍሴ በማለት ለራሱ መውጫ ቀዳዳ እንዳጣ ይነግራቸዋል። ከዛም ህዝቡ በአጠቃላይ ወደ ኑሕ ይተምማል። ከዚያ ለኑሕም ኑሕ ሆይ አንተ የመጀመሪያው ረሱል ነህ፣ አመስጋኝ ባሪያም ብሎ ሰይሞሃል። ታዲያ አትመለከትም እንደ የደረሰብን መከራና እንግልት? እባክህ ጌታ ዘንድ በመሄድ አማልደን፣ ሒሳብ ያድርግልንና ይገላግለን ይሉታል። ኑሕም ዓለይሂ ሰላም አላህ ከዚህ በፊት ያልተቆጣውንና ከዚህ በኋላ የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። እነሆ እኔም አንድ ሙስተጃብ ዱዓ ነበረኝ፣ በሷም ህዝቤ ላይ ዱዓ አድርጌ አስጠፍቻቸዋለሁ። ወደ ኢብራሂም ዓለይሂ ሰላም ሂዱ፣ ነፍሴ ነፍሴ ብሎ ይሰናበታቸዋል። አሁንም ወደ ኢብራሂም ዓለይሂ ሰላም ይሄዱና አንተ የአላህ ነቢይ ሆይ፣ አንተ በምድር የአላህ ውድ ሆይ፣ ታዲያ አትመለከትም እንደ የደረሰብን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን፣ ሒሳብ ያድርግልንና ይገላግለን። ኢብራሂምም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ከዚህ በኋላ የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። እኔም በሕይወቴ አንዲት ውሸት ዋሽቻለሁና ነፍሴ ነፍሴ ወደ ሙሳ ዓለይሂ ሰላም ሂዱ ይላቸዋል። የሐሩሩ ንዳድ ያቀለጠው መሄጃ የጠፋበትና እንግልት ያጎሳቀለው ሕዝብም ሂድ ወደ ተባለበት ሁሉ በመሄድ አሁን ሙሳ ዓለይሂ ሰላም ጋር ደርሷል። ሙሳንም ዓለይሂ ሰላም ሲያገኙት ሙሳ ሆይ አንተ የአላህ መልእክተኛ ነህ፣ አላህም አንተን በማነጋገር ልዩ አድርጎሃል። ታዲያ አትመለከትም እንደ የደረሰብንም መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን፣ ሒሳብ ያድርግልንና ይገላግለን ይሉታል። ሙሳም ዓለይሂ ሰላም ጌታዬ ከዚህ በፊት ተቆጥቶ የማያውቀውን አይነት ቁጣና
ከዚህ በኋላ የማይቆጣውን ቁጣ ዛሬ ተቆጥቷል። እኔም ከዚህ በፊት ልገላት የማትገባ ነፍስን ገድያለሁና ነፍሴ ነፍሴ ወደ ዒሳ ዓለይሂ ሰላም ሂዱ ይላቸዋል። ሕዝቡም ወደ ዒሳ ዓለይሂ ሰላም በመሄድ ዒሳ ሆይ አንተ የአላህ መልእክተኛ ነህ፣ ወደ መይረም በተነፋ መንፈስም ያለ አባት እንድትወለድ አድርጎሃል። ታዲያ አትመለከትም እንደ የደረሰብንም መከራና እንግልት? እባክህ ጌታ ዘንድ በመሄድ አማልደን፣ ሒሳብ ያድርግልንና ይገላግለን ይሉታል። ዒሳም ዓለይሂ ሰላም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ከዚህ በኋላ የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። ነፍሴ ነፍሴ ወደ ሙሐመድ ሂዱ በማለት ለራሱ መውጫ ቀዳዳ ይፈልጋል። በመጨረሻም የሰው ዘር በአጠቃላይ ወደ ውዱ ሙሐመድ፣ ወደ አዛኙ ሙሐመድ፣ ወደ አስተዋዩ ሙሐመድ፣ ወደ ክብሩ ሙሐመድ ይተማሉ። ከዛም ፍጥረቱ በአጠቃላይ ሙሐመድ ዘንድ በመምጣት አንተ ሙሐመድ ሆይ አንተ የነቢያት መደምደሚያ ነህ፣ አንተን የቀደመውንም መጪውንም ወንጀል አላህ ይቅር ብሎሃል። ታዲያ አትመለከትም እንደ የደረሰብንም መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን፣ ሒሳብ ያድርግልንና ይገላግለን ይሏቸዋል። ይህን ጊዜ ረሱልም ዓለይሂ ሰላቱ ወሰላም አና ለሃ ለዚህች ቀን ምልጃ እኔ የተገባሁ ነኝ በማለት የፍጥረቱን ተስፋ ያለመልማሉ። ቢአቢ አንተ ወኡሚ ያ ረሱለላህ። በመቀጠልም የክብር ባለቤትና የፍቅር ተምሳሌት የሆኑት ነቢይ አላህ ዘንድ በመሄድ ከዙፋኑ ስር በግንባራቸው ተደፍተው አላህ በሚያመነጭላቸው ለየት ባለ ውዳሴ አዛኙን አላህን ማወደስ ይጀምራሉ። በአላህም ትእዛዝ አንድ መልአክ ይመጣና በግንባራቸው የተደፉትን ነቢይ እጃቸውን ይዞ ቀና እንዲሉ ያደርጋቸዋል። ቀና ሲሉም አላህ ከማወቁ ጋር ሙሐመድ ሆይ ምን ፈልገህ ነው ይላቸዋል። ረሱልም ዓለይሂ ሰላቱ ወሰላም ያ ረቢ ለዚህች ቀን ምልጃ ቃል ገብተህልኛልና በሕዝቡ ላይ አማልደኝ፣ ሒሳቡንም ተሳሰባቸው ይሉታል። ይህን ካሉ በኋላም ወደ ቦታቸው በመመለስ እሳቸውም ከሕዝቡ ጋር ይቀላቀላሉ። የአላህ ምላሹ አልታወቀም። ፍጥረት በአጠቃላይ ፍርሃት ናላውን አዙሮታል። ሁሉም ራሱን ብቻ የሚያድንበት መንገድ ነው የሚፈልገው። ሕዝቡ የመጨረሻ የተስፋቸውን ማረፊያ ያደረጉትን ነቢይ ምላሽ በመጠባበቅ ላይ ሳሉ ድንገት ከወደ ሰማይ በኩል ድምፅ መሰማት ይጀምራል። ይህን ጊዜ ሁሉም በድንጋጤ ወደ ላይ በመመልከት አላህ ከደመና በሆነ ጥላ ሲወርድ ይመለከታሉ። የእሱንም ዓርሽ 8 ተሸካሚ መላይካዎች ይዘውት ይወርዳሉ። ሱብሓነከ ያ ረብ። እነዛም መላእክት እጅግ ግዙፍ ከመሆናቸው ብዛት እግራቸው ያለው እታች 7ኛው መሬት ሲሆን ወገባቸው ደግሞ ሰማይ ጋር ይደርሳል። ትከሻቸው ደግሞ ዓርሹ ረሕማን ያለበት ነው። በዚህ ግዝፈታቸው ዓርሽን ተሸክመው በሚያምር ውዳሴና ቅዳሴ የፍጥረተ ዓለሙን ጭርታ እየደመሰሱ እንዲህ እያሉ ይወርዳሉ። የልቅናና የጉልበት ባለቤት የሆነው አላህ ጥራት ይገባው። የንግስናና የፍጥረ ዓለሙ ግዛት በእጁ የሆነው አላህ ጥራት ይገባው። ያለማይሞተውና ሕያው ለሆነው አላህ ጥራት ይገባው። ያ ፍጥረታትን የሚያስሞተውና ለራሱ ከመሞት የተጠራራው አላህ ጥራት ይገባው። እሱ የተጠራራ ነው፣ እሱ ቅዱስ ነው። ያ የላቀው ፍጥረታትን ከሚያስሞትና ለራሱ ከመሞት የተጠራራው ጌታ ጥራት ይገባው። ይህ ውዳሴ በራሱ የቀኑን አስፈሪነት ይመለከታል። ከዛም አላህ ጀሃነምን በ70,000 መላእክት አስጠፍሮ በማሰርና በእያንዳንዱ ልጓምም 70,000 መላእክትን እያስጎተተ እንድትመጣ ያደርጋታል። ጀሃነምን በዚህ አይነት ሁኔታ ተፈጥራ ስትመጣ ፍጥረቱን ባየች ጊዜ እሷም ለአላህ ቁጣ በማገዝ ከፍተኛ የሆነ ድምፅ ታሰማለች። ልጓሟን ከያዙት መላእክትን ልታፈተልክ ትቃረባለች። ያን ጊዜ ነፍስ ያለው ነገር ሰዎች፣ ጅኖች፣ መላእክት ሁሉም በእንብርክኩ ይወድቃል። ያን ጊዜ ጀሃነም ብትለቀቅ ሙእሚኑንም ካፊሩንም ጠራርጋ ታስገባ ነበር።